ነው። ከፍተኛ የመንግስት የሥራ ኃላፊዎች የተጣለባቸውን ግዴታ ሲወጡ ደህንነታቸውን መጠበቅና የሚቃጣባቸውን ጥቃት መከላከል ዓላማው ያደረገው የሪፑብሊኩ የጥበቃ ኃይል ከ6 ወራት የሀገር ውስጥና የውጭ ስልጠና በኋላ ስራውን በይፋ ጀምሯል። በኢትዮጵያ ታሪክ አዲስ ሊባል በሚችል መልኩ የተቋቋመው የሪፑብሊኩ የጥበቃ ኃይል ሲያካሂድ የነበረውን ስልጠና በማጠናቀቅ ተልእኮውን ለመወጣት ያለውን ዝግጁነት በወታደራዊ ትርኢት ለጦር ኃይሎች ጠቅላይ አዛዥ ጠቅላይ ሚኒስትር ዶክተር አብይ አህመድ አቅርበዋል። መሪዎች በተለያየ አጋጣሚ ከየትኛውም አቅጣጫ የሚሰነዘርባቸውን ጥቃት የሚከላከለው የጥበቃ ኃይሉ ይህንንም በተለያዩ ማሳያዎች አቅርቧል። አዲሱ የጥበቃ ኃይል ያስፈጻሚ አካላትን ከጥቃት በመጠበቅ እንደ ሌሎቹ የመከላከያ ክፍሎች ህገ መንግስቱንና ህገ መንግስታዊ ስርዓቱን ማስከበር ዋና ተልእኮ ነው። ከ6 ወር በፊት በሚኒስትሮች ደንብ ቁጥር 426 2010 የተመሰረተ ተቋም ነው። ትርኢቱን ማሳየት ያስፈለገበት ምክንያት ወገን መሪዎቻቸው ደህንነታቸው ተጠብቆ በተረጋጋ መንገድ ስራቸውን መስራት ይችሉ ይሆን ወይ የሚለው ስጋት ከነበረው ምንም ችግር እንደሌለ የጥበቃ ኃይሉ የመሪዎቹን የዚችን ሀገር መሪዎች የመጠበቅ ዝግጁነት እንዳለውና ብቃት እንዳለው ለማሳየት ምናልባት ሌላ ተንኮል የሚያስብ ኃይል ካለ ደግሞ ይሄንን የመሪዎችን የተረጋጋ ስራ መስራት እንዳይችሉ ለማድረግ የሚያስብ ኃይል ካለ ደግሞ ከወዲሁ እጁን እንዲሰበስብ የማስጠንቀቂያ ስራ የመስራት ነው። ይሄን ትርኢት ለማድረግ የፈለግነው በአዲስ መልክ የተቋቋመው የጥበቃ ኃይል ከእጅ በእጅ ውጊያ እስከ የአየር ላይ ትርኢት ያቀረበ ሲሆን አባላቱ በአስተማማኝ ወታደራዊ አቋም ላይ እንደሚገኙ ተጠቁሟል። እንደምታዩት ትርኢቱ ዛሬ የሚያሳየ ነው ምን ያህል አቅም አለው የሚለውን ለማሳየት የሀገራችንም ህዝብ ይህንን አውቆ በቂ የሀገራችን መሪ በቂ የሆነ የጥበቃ ኃይል ብቃት እንዳለው እንዲያምና በተረጋጋ መንፈስ ኑሮውን ስራውን እንዲያካሄድ ለማሳየት ያህል ነው ዋናው የዚህ የትርኢቱ ዋና ዓላማው። የጥበቃ ቡድኑ አባል የሆነችው ምክትል 10 አለቃ ፍቃድ ረጋሳ ባለፉት 6 ወራት የወሰደችው ስልጠና ተልእኮዋን ለመወጣት በራስ መተማመኗን ያዳበረ መሆኑን ትገልጻለች። በጣም አስፈላጊ የሆነ ስልጠናዎችን ወስደናል። ለሀገራችንም ብቁ የሚያደርገንና ምንም ስጋት እንዳይኖረን የሚያደርገን ለሚመጣ አደጋ ወይ ለሚመጣ ጠላታችን በሩቁ ማስቀረት እንደምንችል ኮንፊደንስ የሚያኖረን ስልጠና ነው የተሰጠንና እዚህ ላይ በጣም ለኛ የሚያስፈልግ ለሀገራችን ለልማትም ሆነ ለችግር ጊዜም ሆነ ለግዳጅ ጊዜም ሆነ በቂ ብቃት እንዳለን መግለጽ ፈልጋለሁ። ለመንፈቅ ያህል ከስልጠና በተጨማሪ ራሱን በቁሳቁስ ያደራጀው የጥበቃ ኃይል ከፍተኛ የመንግስት የሥራ ኃላፊዎችን ብቻ ሳይሆን ቤተሰቦቻቸውንም ከሚሰነዘርባቸው ጥቃት ይጠብቃል።